እሺ ስሜ ይተካ ተገኘ ይባላለሁ። የአነደድ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ ነኝ። መጀመሪያ በዛሬው ዕለት የልማትና የመልካም አስተዳደር እቅድ ሲታቀድ እንግዲህ ጤናም በባለፉት በ2018 በጀት ዓመት አቅደን ወደ ተግባር ገብተን ነበር። ፈጻሚንም አዘጋጅተን እስከታይ ድረስ እንሰራ የከረምንበት ነበር። ይሄኛው እንግዲህ ለዚህ ውጤት መብቃት ዋናው አስተዋጽኦ ያደረገው የመጀመሪያው እቅዶችን እስከታይ ድረስ ፈጻሚን አዘጋጅቶ መግባባት መፈጠሩ ነው። ሁለተኛው ደግሞ ከሌሎች ሴክተሮች ጋር ተቀናጅቶ መስራት ነው። ጤና ብቻውን የሚሰራው አይደለም። እንግዲህ በተናጠል የሚሰሩ ስራዎች ይኖራሉ፣ በቅንጅት የሚሰሩ ይኖራሉ። ስለዚህ በቅንጅት ከአመራሩ ጀምሮ ጠቅላላ አመራሩ እስከታች ያለው መዋቅር ድረስ ተናቦ በመስራታችን የተነሳ ውጤት እንዲመጣ እድል ፈጥሯል ማለት ነው። ሌላው እንግዲህ ቅንጅት ነው። መቀናጀት ሌሎችንም ተግባሮች ለምሳሌ በዘመቻ ስናውጅ ሌሎች ተግባራቶችን አቀናይተን እንሰራቸው ነበር ማለት ነው። በዚህ የተነሳ እንግዲህ የ2018 በጀት ዓመት አንጻራዊ በሚባል ደረጃ ማህበረሰብን በሚጠቅም ማህበረሰብን ደግሞ ሲገለገል ደግሞ እርካታ ባለው ሁኔታ እንዲገለገል ከማድረግ አኳያ ሰፊ ስራ ሰርተናል። ከዚህ አኳያ እንግዲህ የማህበረሰብ ያነሳቸው የነበሩ የመድኃኒት ቤት ገንብተን ስኬታማ ሆነናል። ብዙ ጊዜ በሪፈር አማካኝነት ወደ ማርቆስ እንሄዳለን፣ እንንገላታለን፣ ወጪ ይወጣል የሚሉትን ቀዶ ጥገና በባንበር ጤና ጣቢያ ላይ በማድረግ ስኬታማ ስራ ተሰርቷል።